ታዲያ የመሬት ውስጥ የሚሳኤል ከተሞቿ ላይ የባላስቲክ የሃይፐርሶኒክና የክሩዝ ሚሳኤሎች አከማችታ ዝግጁ አድርጋ ትጠባበቃለች። እነዚህ ሚሳኤሎች አየር ላይ በመተጣጠፍ ለአየር መቃወሚያዎች አስቸጋሪ በመሆን ኢላማቸውን በትክክል በመምታት በሚሸከሙት የጦር አረርና በሚያካልሉት ርቀት የተለዩ ናቸው። ሀገሪቷ የታጠቀቻቸው ባላስቲክ ሚሳኤሎች ከምድር ከባቢ አየር ውጪ በመውጣት ወደ ኢላማቸው በቀጥታ የመምዘግዘግ ከፍተኛ አቅም አላቸው። እስራኤል ላይ ያሳዩትም ይህንን ድንቅ ብቃታቸው ነው። ኢራን ሚሳኤሎቿን ለምን የምድር ውስጥ ከተማ ውስጥ መገንባት አስፈልጋት? የሚሳኤል ማከማቻ የምድር ውስጥ ከተማዎቹ ወደ መሬት ጠልቀው የተሰሩና በዋነኛነት ከጥቃት ለመከላከል ብለውም በሳተላይት እንዳይታዩ ለማድረግ ታስበው የሚሰሩ ናቸው። እስራኤል በተደጋጋሚ የምታጠቃው የኢራንን ቤተ መንግስት ወይም ሃይማኖታዊ መሪዋን አያቶላህን አይደለም፣ ይልቅስ የሚሳኤል ማከማቻዎቿን እንጂ። አሁን ያደረገችውም ይህንን ነው። ለምሳሌ ከወራት በፊት በ6 ከተሞች በ20 ኢላማዎች ላይ እስራኤል ጥቃት የፈጸመች ሲሆን በዋናነት 4 ወታደራዊ ተቋማት ላይ ያነጣጠረ ነበር። አሁንም በተመሳሳይ እንደዚህ። እነዚህ ተቋማት መካከል ደግሞ አንደኛው በእስራኤል ላይ ከሂዝቦላህ ከሁቲ ታጣቂዎችና ከራሷ ኢራን ጥቃት ለመፈጸም ያሉ ሚሳኤሎች የሚመረቱበት ፋብሪካ ነበር። ከዚህ በተጨማሪ የሰው አልባ አውሮፕላኖች ወይም ድሮኖች ዲዛይን ማድረጊያና ማበልጸጊያ፣ የጦር መሳሪያ ማምረቻ፣ የባላስቲክ ሚሳኤል ማስወንጨፊያ ስፍራዎችና የአየር መቃወሚያ ቴክኖሎጂ የተገጠመባቸው ቦታዎች የጥቃቱ ኢላማ ነበሩ። ስለዚህ በምድር ውስጥ መሰራታቸው እዚህ ገባ የሚባል ጥቃት እንዳይደርስባቸው ያደርጋል። ከዚህ በተጨማሪ ደግሞ በጦርነት ጊዜ ዋሻው በቀላሉ እየተከፈተ ሚሳኤሎችን በፍጥነት ለማስወንጨፍ ያስችላል። ለመሆኑ ስውር የሚሳኤል ከተማ ውስጥ ምን መሳሪያዎች ታዩ? ስውር የሚሳኤል ከተማዎች ከታዩ ብዙ ሚሳኤሎች ውስጥ ሻሃብ 3 የተባለውን እስከ 2000 ኪሎ ሜትር የሚወነጨፍ ሚሳኤል አንዱ ሲሆን ከ760 እስከ 1200 ኪሎ ግራም ድረስ የሚመዝን የጦር አረር ይሸከማል። በተጨማሪም ሻሃብ 1፣ ፋታህ፣ ሻሃብ 2፣ ዞልፋመርና ኪያም የተባሉ እስከ 1750 ኪሎ ሜትር ድረስ የሚወነጨፉ ባላስቲክ ሚሳኤሎችም ታይተዋል። ከባላስቲክ ሚሳኤሎች በተጨማሪ